በዓለማችን ላይ ያሉ ህዝቦች እንደ መልካቸው ሁሉ ባህላቸው፣ ቋንቋቸውና አስተሳሰባቸው የተለያየ ነው። ነገር ግን በአንዳንድ አካባቢዎች የሚታዩ ድርጊቶች እውነት እነዚህ ሰዎች ናቸው ብለን እስክንጠራጠር ድረስ እጃችንን አፋችን ላይ ጭነን እንድንገረም ያደርጉናል። በዛሬው ቪዲዮአችን ላይ ሆን ብለው የሚስቶቻቸውን እግር የሚሰብሩትን ጨምሮ ሌሎችን እጅግ አስገራሚ የሆኑ የማህበረሰብ ባህሎች እየዞርን እንቃኛለን። ከዛ በፊት ግን አዲስና ጥራት ያላቸው መረጃዎችን ወደ እናንተ የሚያደርሰውን የዩቲዩብ ቻናላችንን ሰብስክራይብ ያላረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን አዳዲስ መረጃዎች በለቀቅን ቁጥር ወደ እናንተ እንዲደርሷችሁ ማድረግ ትችላላችሁ። በቀጥታ ወደ አስገራሚዎቹ ባህሎች ተሻገረን። በዚህ በሰለጠነ ዘመን አለ ብሎ ማመን ቢከብድም በቬትናም ገጠራማ ስፍራ በሚገኝ አንድ መንደር ውስጥ ሴቶች ሙሉ በሙሉ እግራቸው ሽባ ሆኖ እየተንፋቀቁ ይንቀሳቀሳሉ። ምክንያቱ ደግሞ ሴቶች ከመንደሩ ሮጠው እንዳያመልጧቸው ብለው ባሎቻቸው በግዳጅ እግሮቻቸውን ስለሚሰብሩባቸው ነው። በዚሁ በቬትናም ውስጥ በሚገኘው በዚህ መንደር አንድ ሴት እድሜዋ ለትዳር እንደደረሰ በቤተሰቦቻቸው አስገዳጅነት እንደ ዕቃ በበሬ ወይም በአሳማ ተለውጠው ለባሎቻቸው ይሸጣሉ። ከገበያ እንደገዟቸው የሚቆጥሩት ባሎቻቸውም ሚስቶቻቸው ሮጠው እንዳያመልጡ ያለምንም ማደንዘዣ እግሮቻቸውን ሰብረው ምንም ሕክምና ሳይደረግላቸው እንዲኖሩ ይገደዳሉ። በዚህ መንደር ሴቶች ከውሻ ያነሰ ቦታ የሚሰጣቸው ሲሆን ባል ከፊት ሲሄድ ሚስቶች ደግሞ ከኋላ እየተንፏቀቁ ይከተሉታል። እስቲ በዚሁ በተሳፈርነው የባህል ቅኝትን ከሚያሳየን አውቶቡስ ሳንወርድ ወደ ምዕራብ አፍሪካ ወዳቤ ብሔረሰብ ጎራ እንበል። በኒጀር፣ በቻድና ናይጄሪያ የሚገኙ የወዳቤ ብሔረሰቦች ደግሞ ለሴቶች ትልቅ መብት የሚሰጡ ሰዎች ናቸው። በዚህ ማህበረሰብ ውስጥ ወንዶች ሳይሆኑ ሴቶች ራሳቸው ወድጄዋለሁ፣ ይጠቅመኛል ብለው የሚያስቡትን ባል ይመርጣሉ። ታዲያ ዝም ብሎ መምረጥ የለም። ወንዶች በሴቶች አይን ለመግባት እስከ 6 ሰዓት ድረስ ይቆነጃጃሉ። ፊታቸውን በመቀባት ጥርሳቸውንና አይናቸውን በማጉላት ራሳቸውን ያሳያሉ። የሚገርመው ነገር ደግሞ አንዲት ሴት ባለትዳር ብትሆን እንኳን ሌላ ወንድ በዚህ ትዕይንት ላይ ካማራት የማግባት ሙሉ መብት አላት። ባሏም የመከልከል ስልጣን የለውም። በዚሁ ጉዟችን ላይ አንድ ባህልን ለማየት ወደ ኔፓል ከመሄዳችን በፊት ይህንን የዩቲዩብ ቻናላችንን ሰብስክራይብ ያላረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ እንዲሁም የምንለቃቸው ቪዲዮዎች ከተመቿችሁ ላይክ እያረጋችሁ ቤተሰብ መሆን እንደምትችሉ ላስታውሳችሁ እወዳለሁ። በኔፓል ገጠራማ አካባቢዎች ሴቶች 13 ዓመት ሲሆናቸው ለየት ያለና አሳዛኝ ባህል ውስጥ ያልፋሉ። በዚህ መንደር ሴቶች ለአካባቢው ዘር ለመተካት ሲባል በየቀኑ በትንሽ ቤት ውስጥ እንዲያድሩ ይገደዳሉ። በዚህ ትንሽ ቤት ውስጥ ሲያድሩ መንገደኞችን ጨምሮ ማንኛውም ወንድ ወደዚህ ቤት ገብቶ ከሴቷ ጋር የማደር መብት አለው። በዚህ አካባቢ የወንዶች ቁጥር አነስተኛ በመሆኑ ምክንያት እርሻን ጨምሮ ከባድ የሆኑ ስራዎችን የሚሰሩት ሴቶች ናቸው። ታዲያ ይህን ባህል እምቢ አሻፈረኝ የምትል የመንደሩ ነዋሪ ምግብ ትከለከላለች ወይም ደግሞ ለሞት ትዳረጋለች። እስቲው በዚሁ ወደ ቲቤን እንግባ። በሞንጎሊያ ተራራማ ክፍል የሚኖሩ የቲቤን ማህበረሰቦች የውልደት መጠንን ለመቆጣጠር ሲሉ የተለየ ጋብቻን ይፈጽማሉ። በዚህ ማህበረሰብ ውስጥ የምትኖር አንዲት ሴት በትንሹ 3 ባሎችን የማግባት ግዴታ አለባት። ወንድማማቾች ከሆኑ ደግሞ አንዲትን ሴት በጋራ ያገባሉ። በዚህ ባህል ላይ የቤተሰቡን ኢኮኖሚና መመሪያ የምታወጣው ሴቷ ስትሆን ባሎች
የታዘዙትን ሥራ ብቻ ይሰራሉ። ጥሩ ምግብ የመብላት ቅድሚያ መብትም የሷ ነው። እስቲ ደግሞ ወደ ዱዋሚምቢ ብሔረሰብ ጎራ እንበል። ይህ ማህበረሰብ ለአብዛኞቹ የጋብቻ ስነ ስርዓቶች እንደሚጠየቀው የጥሎሽ ገንዘብ ሳይሆን የሚፈልገው የባልን የአካል ክፍል ነው። በዚህ መንደር አንድ ወንድ ለሚስቱ ያለውን ፍቅር ለማሳየት ሲል ሙሉ እጁን ወይም ደግሞ ጣቱን ቆርጦ ይሰጣል። የሚያስገርመው ደግሞ ከባለ እጅ ላይ ምን ያህል መቆረጥ እንዳለበት የምትወስነው ሴቷ ናት። በዚያ አካባቢ ማህበረሰብ ባህል እጁን ለመቁረጥ ፈቃደኛ ያልሆነ ወንድ ሚስት የማግባት እድል የለውም። እስቲ የአስገራሚ ባህሎቻችንን ቅኝት ታይላንድ ላይ እንቋጨው። በታይላንድ ሎፕ ቡሪ በተባለ ግዛት በየዓመቱ ለዝንጀሮዎች የሚዘጋጅ ትልቅ የግብዣ ድግስ አለ። በዚህ አካባቢ ላይ ላሉ በሺዎች የሚቆጠሩ ዝንጀሮዎች እጅግ በጣም ብዙ ፍራፍሬዎችን፣ አትክልቶችንና ጣፋጮችን እንደ ድግስ በጠረጴዛ ተደርድረው ይቀርቡላቸዋል። ምክንያቱ ደግሞ እነዚህ ብዙ ዝንጀሮዎች ለከተማዋ ቱሪስቶችን ስለሚያመጡና መልካም ዕድልን ይሰጣሉ ተብሎ ስለሚታመን ነው። ለእነሱም ምስጋና በማቅረብ ይህንን የዝንጀሮዎች ድግስ በማሰናዳት ዝንጀሮዎቹን ያስደስቷቸዋል። ታዲያ እነዚህ ባህሎች ለእኛ እንግዳና አስደንጋጭ ቢሆኑብንም በማህበረሰቦቹ ዘንድ ግን እንደ እሴትና ኩራት የሚቆጠሩ ናቸው። በቀጣይ አዲስ ባህሎችና አዲስ መረጃዎች ወደ እናንተ እስክንመጣ ድረስ ይህንን የዩቲዩብ ቻናል ሰብስክራይብ ያላረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ የምንለቃቸውን አዳዲስና ጥራት ያላቸው መረጃዎች በፍጥነት ወደ እናንተ እንዲደርሱ ማድረግ ትችላላችሁ። በተጨማሪም የምንለቃቸውን እነዚህን ቪዲዮዎች ከተመቿችሁ ላይክ በማድረግ የቻናላችን ቤተሰብ መሆናችሁን ብታሳውቁን ይደርሰናል። በቀጣይ አዲስ ነገር እስክንገናኝ ሰላም።